ውጓት ዱላላ ሃይ 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 ዱላላ 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 ሁልጊዜ ቀዳሚ ቀዳሚ ከፊት ነው ቀዳሚ ዱላላ የዱላላ ህዝብ ሆይ ንጉስ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። ዘብ አቤት ንግስት ሆይ። የመጀመሪያ ስጦታ አቅራቢውን አስገባው። ታዛዥ ነኝ። ንጉስ ሆይ እኔ ለርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። ሙሽ ይሄ ነው ለኔ የሚመጥን። ማርች ጨርሱት። ጨርሱ አላለችም እንዴ? ታዲያ ሰውዬው ነው አሙዙን አልኩኝ እንዴ? አረ ንጉስ ሆይ ምን አረኩ ነው እንዴ? አረ ወይኔ ሁለተኛውን ሳቅርቡት። የማንም ከንቱ አበሳጮት አይደል ንጉስ ሆይ? እኔ ክሶታለሁ። ማስቲ ቆቀረው ያንቺ ምን እሺ ነው ሙድ እያዘብኝ ነው ያሉት? እንዴት አልናደድም? እናንተ ንጉሳችሁ ላይ ሙድ እያዛችሁ አላችሁ። ተዘገ ውጓት አንቺ ሰው ነሽ። ቆቆሪዝሽ ትመጫለሽ። ቆቆሪዝሽ ንጉሳችንን ማጫወቻ ታደርጊያለሽ። ደግሞ ትበላለች እንዴ? አንቺ ትበያለሽ? ስጦታ አምጥተሽ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትወጓት? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወይ ደህና ነገር አሰጡ፣ እዚህኛን ያስቆሙናል። ምን ደህና ነገር ኖሮሽ? ምን ለማለት ፈልገህ ነው? የነፈዘቀ ያበደ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ዳሽን ባንክ ሱፐር አፕ የነዳጅ ክፍያን ጨምሮ በውስጡ የተለያዩ ሚኒ አፖች አካቷል። ላይፋችሁ ነው የሚቀለው ነው የምላችሁ። ያበደ ስጦታ ነው ይሄ። አልነገርኳችሁም ለካ ከፊውቸር ነው የመጣሁት። ስንቶቻችሁ ናችሁ ራፕ እንደማድረግ የምታውቁት? we're cooking in the studio let's go yeah 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 here we go yeah 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 let's go yeah yeah listen up yep yeah 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 it goes out in this motherfucker ከዚህ በኋላ ብቅት ብሎኛል። ይኸውልህ ቅንጣት ታክል አልለማመጥህም። ገንዘቤን ትሰጠኛለህ? አትሰጠኝም? አትሰጥህም። በእናትህ ስጠኝ። ሄሎ የዴሊቨሪው ልጅ ነህ አይደል? አዎ ነኝ። በቃ አፍጥነውሽ። ኧረ መጣሁ ከቻልኩ። ሄሎ ማን ቆየህ እኮ። ኧረ ፈጠን በልልኝ በእናትህ። ይኸው መጣሁ። እያየሁህ አይደል እንዴ? ምንድነው አንተ ደርሻለሁ አላልከኝም እንዴ? ይኸው ደርሻለሁ። ኦልሞስት ታንኩ ጋር እኮ ነኝ ያለሁት። የምን ታንክ ነው? ታንክ የለም እኮ ሰፈር ውስጥ። ምንድነው ታንክ የምትለኝ? ወይኔ ሰፈር ካላወቅህ ወይ በማፕና ማን በእናትህ ቸኩያለሁ። ቶሎ ላልኝ። ልክ እናንተ እንደዛ ባረክ በቃ እሺ። ሄሎ ወንድሜ በእናትህ አንዱ አቻኩሎኝ እኮ እሱ ካጎላደስኩ ሂጅ እኮ ነው። አቻኩሎኝ? እኔ ቅድም ጀምሮ ያቻኩልኩ አይደል እንዴ? ምንድነው የምታወራው እኮ ታዲያ? ሰውዬ ይኸውልህ አስባርራለሁ፣ ከድርጅት አስባርራለሁ። ይኸውልህ ቶሎ ማደርስ እኮ ነው አሁኑ ነው። በልበል። ኧረ በስመ አብ። ይኸውልህ አዳምጠኝ፣ አታሳብደኝ። ይኸውልህ አሁኑ ነው። ይኸውልህ 5 ደቂቃ ነው የምሰጠው። አሁኑ ነው ድረስ ወንድሜ በእናትህ ቆየሁ። ባህር በእናትህ አዎ፣ ምን ላድርግ በእናትህ? በጌታስ ምን ያው ረቦኛል። አሁን ቶሎ አምጣው በእናትህ። ምንድን ነው የራበህ? ረቦኛል። ፍርፍሩን አምጣው ቶሎ በል። ምን አይነት ካቻቢታ ያንዳዝከኝ? ካቻቢታ ነው የመጣው። መጣው ወልዴ። ሄሎ ወይ ሚስቴ። አዎ ዛሬ ሰው እጄ ላይ ይጠፋልና በቃ አጠብቂኝ። ዝም ብለሽ ስንቅ አዘጋጅ። ደህና ነገር የማድሻ ውሻ
ያዙት እንግዲህ እንኳን ደህና መጡ። አስተናጋጅ ነይ። ምንድነው ከስተመር ተለያያላችሁ? ለኔ አልተጨፈረም እኮ ግን ማለት ለኔ አልተጨፈረማ። እኔ ማዝዤ ነበር ለሱ ምንድነው እሱ ከዘዘው ወይን ነው። አንተ እኮ በየአይነት ነው ያዘዝከው። ወይን ቢሆንስ ወይን ታዲያ ብርቅ ነገር ነው ወይ? ቀላል ብር መሰለህ እንዴ? 400 ሺህ ብር እኮ ነው እኮ። ታዲያ ምን ላንደው ነው የምታሽቀብጡት ማለት ነው? ደሃ ያስተናገደ የቤቱ ስታንዳርድ ነው። እኔ ምንም ማድረግ አልችልም። የቤቱ ስታንዳርድ እኮ ደሃ ያልሽ ነው። ላለው ታሸረግጃለሽ። ለኔ ግን እዚህ አይጨፈርልኝ ማለት ነው። በየአይነት አይፈቀድም አለ። በየአይነት አይጨፈርም። የኔ እናት የሰው ልጅ በቆመበት አይቀርም። አንድ ቀን ተለውጭ አሳይሻለሁ። ያኔ ታሸረግድኛለች። ሻለቃ ምን ልታዘዝ? አስታወሽኝ? እንጃ። የወጋ ቢረሳ ሲሮጡ የታጠቁት አሉ። ያኔ ለሀብታም ስታሽቃብጪና በኔ ድህነት ላይ ስትሳለቂ ነግሬሽ ነበር። ሰርቼ ተለውጪ አንድ ቀን ተመልሼ እንደምመጣ። ያቺ ቀን ዛሬ ደርሳለች። ባይሆን ቶሎ አምጪልኝ። እሺ ምን ላምጣ? ሁለት በየአይነት። ሰላም ነው ወንድሜ? ይሄን ወርቀት ያልኩን ቦታ አደርስልኝ። እሺ ታዲያ ውስጥ ያለው ነገር ካነበብኩ የመጨረሻ ነው የሚሆነው። ኧረ ምን አስነበበኝ ወንድሜ? አይ ምን አስነበበኝ? እኔ ማድረስ ነው። ምን ቢሆን ነው? ቆይ አታነቢያለኝ? ኧረ እኔ አንድ ቀን የወሬ መውደድ ይደፋኛል። አንድ አፍታ ባየው በምን ያውቃል? ቆይ ሐሙስ ምንድን ነው ሐሙስ? እኔ ምን አገባኝ? እንዴ አይዞህ ወይ ፕላስተር ስጭኝ እስቲ ምን ያው 200 ብር። እኔ እኮ ህይወት የሚቀይር ነገር የምትሸጡ ትመስላላችሁ እንዲህ ስታስወድዱ። ህይወት የሚቀይር ነገርማ ሐሙስ ነው ያለው። በቃ ሐሙስ አይቀርም። እሺ ምንድነው ሐሙስ? እናቴ አራዳምጪኝ እናቴ። ቆንጆ ሐሙስ ይኸውላችሁም ህይወት ይቀየራል። ማነው? እቃ ተልኮልህ ነበር ወንድሜ። ወይ ወንድሜ ይቅርብኝ፣ ሌላ ስራ ስላለኝ ማለት ነው። ሌላ ሰው ጥራ። እሺ እቺ በቃ ሌላ ሰው ጥራ። አንድ ካነበብከው በኋላ ወዴት ነው የምትሄደው? አይዞሽ በቃ ምንድነው መሰል ችሎታዬ በቃ ሁሉም ሰው ነው የሚሳለቀብኝ። በቃ አቺ እኔ እኮ ነገ ትልቅ ደረጃ ነው ታዲያ ዛሬ ላይ ሞክሬ አሪፍ ነው የማመጣው አይደለ? ለወደፊት ዛሬ ላይ መሞከር አለብኝ። ምን እያሉሽ ነው? ላይክ ስታሳያቸው ምን እያሉ ነው? አቺም በቃ ምንድነው ይኸውልሽ ምን አዳምጪኝ። ይኸውልሽ ሰዎች ዛሬ ላይ ችሎታሽን ስታሳያቸው ወደ ታች ከተበጠ ላይ ሊከቱሽ ይሞክራሉ። አንቺ ግን ቀጥ ብለሽ ቆመሽ ነገሽን እያሰብሽ እያሻሻልሽ ራስሽን ማሳየት ችሎታሽን ማሳየት አለብሽ። ዛሬ እንዲሆንሽ ማለት ነገ አትስተካከይም ማለት አይደለም። ታሻሽዋለሽ፣ መጨረሻ ትችያለሽ። እሺ በጣም ነው የማመሰግነው። ኦፍ ኮርስ አንተን ራሱ ሲያሃለው። ቆይ በቃ እንደኔ የሚያበረታታ ሰው መርጠሽ መስራት ነው። እኔ ነኝ። አዎ ይሄ በጣም ቆንጆ ሰራን። አይኑ ካናቱ አልበለጠም። ቁጭ አድርጌ አስደግፌ እንደሳልኩት ቁጠረው። ይሄንን መናገር የፈለግሽኝ ነገር አለ? ልትነግሪኝ የፈለግሽው ነገር አለ? ይሄን ትመስላለህ እያልሽኝ ነው? በጣም ትችያለሽ፣ በጣም ትችያለሽ። ምን እንደምትችይ ታውቂያለሽ? ይሄን ይኸውልህ አሁን እኛው በጣም ኮንፊደንት ይመስላል። እንጠይቀው እሱ። ሰላም ወንድሜ እንዴት ነው? ስትታይ በጣም ኮንፊደንት ትመስላለህ እና እንዴት ነው በራስ መተማመንህ እንደዚህ ቢውል ያደረገው? ያው አንተ ማነው? ሰላም ነው። የሚከራይ ቤት አለ ተብዬ ነበር። አለ ግቢ ነው ማለት እሺ። አለ አሪፍ ነች ቤቷ። አንተና አከራዩ? አዎ እኔ ነኝ አከራዩ። በጣም ተከራይ በሚያስፈልገኝ ሰዓት ነው የመጣሽው። አሪፍ አከራይ እንደሆንክ ያስታውቃል። ፈገግታ ይናገራል። ኧረ እኔም ተከራይ ሆኜ አይቼዋለሁ እኮ። በጣም የተከራይ ስቃይ ይገባኛል። እሺ በቃ የ3 ወሩን አስገቢልኝና ሲመችሽ መግባት ትችያለሽ። ይሄው ልኬዋለሁ። ነገ እገባለሁ። በቃ ሰላም ዋልሽ። ይሄ ግቢ ህግና ደንቦች አሉት። አምሽቶ መግባት አይቻልም። ከ3 ሰዓት በኋላ አምፖል ማብራት አይቻልም። ከእሮብ ውጪ ውሃ መቅዳትም ሆነ መድፋት አይቻልም። መጫጫህ፣ እንግዳ ማብዛት፣
ለኔ ሳያሳውቁ ፍቅር መስራት እናም ክሽን ያለ ወጥ መስራት አይቻልም እንዴ? ወጡ ደግሞ ለምን አይቻልም? አከራይ እንዳይጎመጅ እንታይና ሞኑና በተከራየንበት ቤት ነፃነት ከሌለ ከዚህ በፊት ህጎችን ሳያከብሩ የቀሩ ተከራዮችን አንድ በአንድ ነው እጃቸውን የሰጠዋቸው። የገቡበት እስካይታወቅ ድረስ ደብዛቸው ጠፍቷል። አጽማቸው የተቀበረበት መሬት ላይ ቤት ሰርቼ ሳከራይሽ እንዴት ያለ ደስታ እንደሚሰማኝ እንዴ! እሺ ልውጣ። እሺ ግን ብሩስ? አረ ችግር የለውም አስወጣኝ ብቻ። እና ብሩንም ቢያልሽ? አረ ችግር የለውም ይቅር። ያበደ ቢዝነስ አይደል እንዴ? የሚከራይ ቤት አለ ተብዬ ነበር። ግባ አለ ግባ የኔ አባት የአሸናፊው ሎተሪ ዕጣ ቁጥር 5 6 7 3 9 ምን አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ እንደሳኔ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰ። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት። አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር የምንጽፈው እንዴ? የእሱን ነገር ማቱ ሃይፕ ቀል ብዬ ላኩት ነበር። ወይዬ ማል ምናምን አልተባልክም? ወይኔ ምን ሆነን ነው? ቆይ እንደዛ መጽፈው አንተ ምንም ጭንቅላታችን አይሰራም ነበር። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ምናምን በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን በቃ ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልግ አይደለም። አሁን እንዴት ነው የምታስባምጪው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። አንተ ቴክስት ነው ዘንድሮ የምትጽፊው በቪዲዮ የምታወራው? የኔ ቆንጆ ምን እሺ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ ብለሽ እንደዚህ ነው የምታመስለው? የኔ ቆንጆ እንደዚህ ነው የምታመስለው? አንተ የፌስቡክ በስንት ጣሙ በእናትህ። ፍቅርን በፊኛው የተሰኘው ፕሮግራማችን በይፋ ተጀምሯል። እዚህ ጋር የምታዩቸው እንግዲህ 4 ሴቶች አሉ። ከጀርባ ደግሞ ተወዳዳሪዎች አሉ። የጨዋታው መስፈርት ምንድነው? እዚህ ጋር ያሉ ሴቶች በሚመጣው እንዲ ኢንተረስድ ከሆኑ ፊኛውን አያፈነዱትም ማለት ነው። ኢንተረስድ ካልሆኑ ግን ያፈነዱታል ማለት ነው። የመጀመሪያው ተወዳዳሪያችን ወደ መድረክ። እሺ ስም ማን ይባላል? አበቀል ደሳለኝ ይባላለሁ። እንዴ ምንድነው? ምን ተፈጥሮ ነው? እስቲ ና እስቲ እንጠይቃቸው። እናት ለምንድን ነበር ያፈነዳሽ? እስቲ ይኸው እስቲ ዱካ ነው የሚመስለው። እኔ አጭሩ እንዳይመቸኝም ምን አንቺ ከሰው ሆነሽ አንቺም ተማረጫለሽ። ደግሞ ከቁጥቋጦ የምታንሽ ልጅ ቁመት ምናምን ተገረዛ በቃ እንደዚህ አይደለም። ቆይ አንድ ጊዜ ቆይ አንድ ገና አለ እኮ እናት። እሺ አንቺስ ለምንድን ነው ያልተመቸሽ? ምኑን ያልተመቸሽ? ግንባሩን አይተኸዋል? ሲመጣ ራሱ አንጸባርቆ አይኔን አጥፍቶት ነበር እኮ። እንዴት ነው ከዚህ ጋር የምኖረው? ምንድነው ምርጫ? እኔም ሲጀመር ምርጫ አይደለችም። ባካፈነዳው ራሱ ነው ያፈነዳላት ነበር። ምክንያቱም ያት ባንዳ ነው የምትመስለው። ጣራና ናት የምትመስለው። ጠይም ሴት ነው የሚመቸኝ ሲጀመር። ደግሞ እንዴት አባታ ነው ወረገረጋ ዝም በይ። አትፈልግም እንዴ? በግሪስሊ በቃ አንተ። እሺ እናት አንቺስ ምንድነው ማለት አልተመቸሽ? መስፈርቱ ምንድነው? ሲጀመር ለሁለት ነገር አስቤዛ ማድረግ አልችልም። አንድ ሰው እኮ ነው እዚህ ያለው። የምን ሁለት ነገር? ሆዱን ያው አይኑን ያው እንዴ ያራ አይመጣም አይሆንም። አንተ መስፈርት ነበረች? በጭራሽ ሊሆን አይችልም። እዛ ጋር ገርሞኝ ነበር አይደለ? እዛ ከቁጥቋጦ ቆይ ልጨርስልህ። ከቁጥቋጦ የምታንስ ልጅ እዛ እንትን ብዬ መጣሁ። እቺ ደግሞ ከአረም የምታንስ ልጅ እኔ ልመርጥ አልችልም በጭራሽ ማለት ነው። በቃ ሻትናደድሽ። ምን አንቺም ሰው ነሽ፣ ሰው ታማርጫለሽ። በቃ እሺ እንደ ረፈ ምን ትመስላለሽ? ስሜቱ ያቱን እጂ ዝም በይ። ከየት ትመጣለሽ? በእናትህ ምርጫሽ ነበር። ለምንድን ነው የፈነዳሽው? አንቺ መጀመሪያ ተመችቶኝ ነበር። እሺ ግን ሳየው የመንደር አሮጊት ነው የሚመስለው ጭቅጭቁ። አንተ ተመችታ ነበር መጀመሪያ ቀደም እያልከኝ ነበር። ምን አይ ከሩቅ ሳያት እኔ ደህና ሰው መስላኝ ነበር ሳያት። ግን እኔ ምርጫዬ ሞላ ያለች ሴት ናት። ያት እስቲ ከስር ባቦት አቀጥረም እቺ ምን ትመስላለች? አንቺም ሰው ነሽ ደግሞ ሰው ታማርጫለሽ ደግሞ እማታፍሪ ሄጄ ረዛ በቃ ምን በጥፊ ማናጋት ነበር እንዳለ በቃ አረናት እንደዚህ ተፈረዱ መጣ ነበር አሉልህም በቃ እንዳይተላለፍ ይሄ እንትን እንዳይተላለፍ እና ጁላ ሂድ በቃ ሂድ
በቃ ቤቴ ጋር ደረሻ አይደል? በቃ እሺ በይ ደውል። እወድሃለሁ። በቃ ሰላም በይልኝ ቤት ሰላም በይልኝ። እወድሃለሁ እወድሃለሁ። በቃ ዲቪሽ ምንድን ነው? እወድሃለሁ። ቴንክ ዩ መልሱ ይሄ ነው። እወድሃለሁ ነው እያልኩ ያለሁት። አመሰግናለሁ። እሺ ተናገር። ምንድን ነው? እኔ ምን እወድሃለሁ። ተናገር መልሱ። እኔም ጋር እንደዛው ነው። አንድ ነው። ምን እኮ ምን አንድ ነው። እኔም ጋር ተናገር። እኮ ምን አሁን ያልሽው አለ አይደል? ምንድን ነው ያልኩት? አሁን ያልሽው እኔም ጋር ተመሳሳይ ነው። ተናገራት። ምንድን ነው አሁን ያልሽው? አንድ ነው። እኔም ጋር እኮ ተናገራት። እወድሃለሁ። ተናገራት። ተናገር። ይሄ ሮሜዮ እና ጁሊየት ላይ እንዳሉት አለ አይደል? ተናገር። ታይታኒክ ላይ እንዳሉት እንደዚህ አይነት ስሜት ነው እኔም ያለው ያለው። እወድሃለሁ እያልክ ነው ትናገራታለህ። እወድሃለሁ እያልክ ተናገር። ተናገራት። ይቻመሽ ካገኘው ብለህ በማታ ልትበላ አይተኸኝ የሮጥኮ ፍላይት ስታ ደህና ነህ እንዴት ነህ? ምን አባቱ ችግር ፈተና ተስፋ ካለ መንገድ ነው ቀና ምን አባቱ አባቴ ሆሚ የልጅ መቸኛለሁ ብላ እንዴት ነሽ? ማን ይሄ ፎቶ ፈልገሽ ነው? ፊርማ ፈልጋ ነው? ስክሪፕቶ ምናምን ይዛል? ማን ያርናቄ እንደሆንሽ እኮ ታስታውቂያለሽ። ፎቶሽን ተነስተሽ አትሄጂም? ስማ ስክሪፕቶ ነው ወጣ አርግና ፊርሜን ግንባር ላይ ጠቅስቄ ምን እሺ ነው በየ ዛሬ አመት ኮንቴንት ጀመርሽና አረጠበጥ ልትይ ነው እንዴ? ትላንት የመጣ ታጡቲ አቃሉ አስበል። ኧረ አንቺ ማንነቴን ንገሪው። እኔ ዳሽን ባንክ ሱፐር አፕ ተጠቅሜ የእያንዳንዱን ወጪን በጀት ማቀድና መከታተል የምችል ሰው ነኝ። እሱን ተውና ማለት ነው ዳሽን ባንክ ሱፐር አፕ ላይ ቻት ባንኪንግ ኦፕሽን እንዳለ ንገሪው። ያ ማለት እዛ ላይ ቻት ማድረግ ይቻላል። እንዲሁም ገንዘብ ምናምን ስትፈልጊ ላጣ አድርጌ በፍጥነት መላክ ይችላል ማለት ነው። ዛሬ ደህና ነሽ? እንዴት ነሽ? Hello. I just came here recently and I was looking for Kabede's house. He told me he lives around here. I tried to call him but his phone is not working. And I was wondering if you can show me his house. ምን? Hi. Dina. አይ እንዴት ነሽ? ወይኔ ምንድነው የሰራው? አንደነስ ቀልድ ነው እንዳትለኝ ብቻ በላውራታው ነው። እና እንዴት ነሽ ታዲያ? ምንድነው የሚያስደስትሽ? ምንድነው ፊልም ታያለሽ? ሆብሽ ምንድነው? ፊልም አለው በደንብ አለው። ኦኬ ምን አይነት አክሽን ምናምን? አክሽን የኔ ምርጫ እሱ ነው። ዘ አግሊ ሞንኪ የሚለውን ፊልም አይተሽዋል? እርስ አላስታውስም። ችግር ሆፕ ላጣሩ ታፕ አርተለም የሆነ ሰዓት ፍጥጥ እስቲ ጋር ነው ሰድ በቃ እንዴት እንትን ይበል ላጣሩት እንዴት አርጎ ይቆጣጠረው። ጸዴ ፊልሞች አባብዬ። አቤት ልጄ። ሀብቱ ወደ እኔ እንዲመጣ ጥቁር ዶሮ በሩ ላይ አርደጣል ብለውኝ ነበር፣ ግን እስካሁን አልሰራም። እንዴት ብትንቀኝ ነው አንተ? እኔ አባብዬ ያዘዝኩህን አድርገህ እንዴት ነው የማይሰራው? ይኸው ምንም ወደ እኔ የመጣ ገንዘብ የለም። እርግጠኛ ነህ እንዳልኩ አድርገሃል? አዎ ዶሮ መጣለሁ። ሌላ ምን አሉኝ? እኮ ጥቁር ዶሮ እንደሆነ እርግጠኛ ነህ ወይ ብለውኛል። እንግዲህ ምን ማለት ነው ብለውኛል? እየሸጡልኝ ናቸው የነገሩኝ። እኔ ያላየሁት። ምንድን ነው የምታወራው? ሰጥለው እያየህ አልነበረም እንዴ? እሱማ ግን በህይወት ያለ ዶሮ ስላላገኘሁ ሸዋርማ ነው በሩ ላይ ጣልኩት። ማለት ሸዋርማ ነው ያው ዶሮ መሆኑ አይደል የተፈለገው? የጥቁር ዶሮ ነው ብዬ ስጠይቃቸው ላ ብለውኝ ነበር። አዎ ማለት መሰለኝ። ምን ይባላል አሁን? ወደ ቤት እንመለስ ነው አይደል? እንደዚህ አይነት ሰው መልከብኝ አሩስቶ ይሻል ነበር እንዴ? በጌታ ስም ውጣልኝ። እሺ በህግ አምላክ። እንዴ አባብዬ። እሺ ኤልፎራ ነው ያበሻ ዶሮ ነው?